አንድ ቀን ልጁ ወደ አያቱ ቤት መጥቶ አያቴ ለኦንላይን ትምህርቴ አይፎን ይግድ ያስፈልገኛል አላት። አያትም የዘመኑን ለውጥ በደንብ የማታውቅ በመሆኗ ለረጅም ዓመታት በድካምና በትጋት ከእርሻ ስራ ያጠራቀመችውን ገንዘብ በሙሉ ሳትሰስት ሰጠችው። በዚያው ምሽት ልጁ በትምህርት ቤት የወደቀበትን ፈተና ወረቀት ይዞ መጣ። እውነተኛውን ውጤት በእርማት ማጥፊያ ደብቆ በምትኩ ራሱን 100 ማርክ ሰጠ። ከዛም በደስታ እየሮጠ ወደ አያቱ በመሄድ አያቴ የ100 ውጤት አምጥቻለሁ አላት። አያቱም በእንባ በተሞሉ አይኖቿ ፈገግ ብላ ልጄ ሆይ አንተ የኔ ኩራት ነህ ብላ አቅፋ ሳመችው። ነገር ግን በዚያች ሌሊት ልጁ ከአያቱ እይታ ተሰውሮ በክፍል ውስጥ የተደበቁ ከጓደኞቹ ጋር ቨርቹዋል ጨዋታዎችን ይጫወት ነበር። ድንገት አያቱ በሩን ከፍታ ገባችና ምን እያደረክዩ የቤት ስራስ አልጨረስክም ብላ ጠየቀችው። ልጁም በንዴትና በንቀት አንቺ አሮጊት አታስቸግረኝ ቨርቹዋል ትምህርት ላይ ነኝ ብሎ ጮኸባት። አያቱም ግራ ተቀምጣ ቨርቹዋል ምንድነው ያ ምን ማለት ነው ብላ ስትጠይቀው አንቺ ምንም አታውቂም እንደ አይነት መሃይም ነሽ አላት። አያቱም ልቧ በሐዘን ተሰብሮ በዝምታ ክፍሉን ለቃ ወጣች። አንድ ቀንም አያቱ ልጁን ለቤት ውስጥ የሚያስፈልጉ አንዳንድ ዕቃዎችን እንዲገዛ ላከችው። በዚህም ጊዜ የልጁ መምህር አያቱን ለመጠየቅ መጣና ልጁ ለትምህርቱ ምንም ትኩረት እንደማይሰጥና ሰነፍ እንደሆነ ገለጸላት። አያቱን በመደንገጥ ውበት አይደለም ልጄ በክፍል ውስጥ ምርጡ ተማሪ ነው ሁልጊዜ ውጤቶችን ያመጣልኛል ብላ ማልቀስ ጀመረች። መምህሩን በትህትና እውነቴን ነው የሚያሳዩት ውጤቶች ሁሉም ውሸት ናቸው አላት። ቀኑን ውሎ ልጁ ከገበያ ሲመለስ ከገዛቸው ዕቃዎች ጥቂቱን ለአያቱ ሰጥቶ የቀረውን ገንዘብ ለራሱ አስቀረ። አያቱ ግን በልጁ ድርጊት ከባድ ጉዳት ደርሶባት ነበር። ከሁሉም በላይ ደግሞ በነገሮች ተዳክማለች። ከዚህ በኋላ አንተን መንከባከብ አልችልም አለችው በተሰበረ ድምፅ። በቃ ወደ ወላጅ ልባ ሕፃናት ማሳደጊያ ትሄዳለህ በሉት። ልጁም ወዲያው በድንገት ተንበርክኮ አያቴ እባክሽ አያቴ አታድርጊው እያለ ማልቀስ ጀመረ። ነገር ግን የአያቱ ልብ በውሳኔ ጸንቶ ነበር። ልጁም ከአያቱ ጋር የነበረውን ነፃነትና ፍቅር ዳግመኛ እንደማያገኝ በቅጽበት ተረዳ። ብዙ ጊዜ ከልብ የሚወዱንና የሚታመኑን ሰዎች በውሸትና በማታለል እንጎዳለን፣ በእነርሱም እንታከማለን። ነገር ግን ይህን ሁሉ የምናደርገው እስኪታወቅብን ድረስና እንዲሁም ሁሉም ነገር ከማብቃቱ በፊት ነው። የሚወዱን ሰዎች እምነት በውሸት አትናድ። እውነተኛ ጥረት እንጂ ማታለል አይጠቅምም። እውነት ሲገለጥ ከምትጸጸት ዛሬ ታማኝ ሁን፣ ለነገ ክብር ታተርፋለህ።